بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فالسورة التي نبدأ بها درسنا اليوم هي سورة العلق وهي مكية. أحبتي في الله داري درساتنا من جمر بالسورة سورة العلق نج وهي مكية. سورة العلق أوائلها يمجمروا كفل على فترة من الرسل ملك تنيوج كسول جوج كراقو بوهالا يملك تنيا ክፍተት ከነበረ በኋላ ዓለም ጽልመት ውስጥ ከነበረችበት ወደ ብርሃን የተሸጋገረችበት የመጀመሪያው ወህይ ነው። ነብዩ ሰለላሁ ዐለይሂ ወሰለም በነብይነት የተሾሙበት እሳቸው በጊዜው በመካ ውስጥ ይካሄድ የነበረውን ግፍ የጣዖት አምልኮት የአራጣ ገንዘብ መብላት ጭቆና ያንን ማየትም መስማትም አስጠልቷቸው ከሰው ተነጥለው በሒራ ዋሻ በነበሩበት ጊዜ አላህ ጀለ ወተዓላ እሳቸውን ማ ኩንተ ተድሪ መልኪታብ ወለል ኢማኑ እንዳላቸው በሱረቱ ሹራ መጽሐፍ መለኮታዊ መጽሐፍ ምን እንደሆነ የምታውቅ አልነበርክም፣ ኢማን ምን እንደሆነ መቼም የዚህ ፍጥረተ ዓለም ፈጣሪ አስገኝ መካ ውስጥ ያለውን ነገር እንደማይወደው እርግጠኛ ነኝ። ለአንዴም ለጣዖት ሰግደው አቆም ነብዩ ሰለላሁ ዐለይሂ ወሰለም አላህ ጠብቋቸዋል። ግን ምን ያስደስተዋል እሱን አላውቅም፣ በምን መልኩ ላምልከው አላውቅም። ለዚህ ወዓለመከ ማ ለም ተኩን ተዓለም ማታውቅ የነበርከውን ነገር አሳወቀ። ወካነ ፈድሉላሂ ዐለይከ ዐዚማ የአላህ ትሩፋት በአንተ ላይ የገዘፈ ሆነ ይላቸዋል። ታዲያ እዛ ቆይተው ሲወጡ ነው ጅብሪል አለይሂ ሰላም ተልኮ ያ ሙሐመዱ ሲል ሲጠራቸው ወደ ቀኝ ወደ ግራ ወደ ኋላ ቢመለከቱ ምንም አላዩም። ቀና ቢሉ አድማሱን በሙሉ በ600 ክንፎቹ ዘርግቶ ሲያዩት ያ ትርኢት እጅግ አስደነገጣቸው። ራሳቸውን ስተው ወደቁ። ከዛ ጅብሪል አለይሂ ሰላም ቀረበ፣ ጭምቅ ያረገ ለቀቃቸው። اقرأ باسم ربك الذي خلق ነገርን ሁሉ በፈጠረው ጌታ ስም አንብብ ሲላቸው ማ አነ ቢቃሪ እኔኮ ማንበብን አልተማርኩም ይሉታል ነብዩ ሰለላሁ ዐለይሂ ወሰለም። اقرأ አንብብ ይላቸዋል። እኔ ምልህን ተከተል ጭብጡ ያ ነው። ማ አነ ቢቃሪ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገሩ ግራ ገብቷቸው ነው። የዛን አይነት እይታ አይተው አያውቁም። ከዚህ ገብተው ነው ነብዩ ሰለላሁ ዐለይሂ ወሰለም ዘሚሉኒ ደሲሩኒ ያሉት ሱረቱል ሙደሲር ላይ ሱረቱል ሙዘሚል ላይ ይሄን ጠቅሰናል። اقرأ አንብብ ሙሐመድ ወይ ከዛ በኋላ የሰው ልጅ በሙሉ እንዲያነብ ታዟል። ነብዩ ሰለላሁ ዐለይሂ ወሰለም ወአን አትሉ ወልቁርአን ቁርአንን እንዳነብም ታዝዣለሁ ይላሉ። اقرأ باسم ربك الذي خلق ፍጥረትን ሁሉ በፈጠረው በጌታ ስም አንብብ። خلق الانسان በዚያ የሰው ልጅ የፈጠረ በሆነው ጌታ ስም አንብብ። ሚን علق የሰው ልጅ ከረጋ ደም ሰው ልጅ በማህፀን ውስጥ የፍትወት ጠብታ ሆኖ 40 ቀናትን ይቆያል። በሐዲስ ማብራሪያው መጥቷል። ቀጥሎ የረጋ ደም ይሆናል 4 ወራትን 40 ቀናትን ኑጥፋ ሆኖ ይቆያል። የፍትወት ጠብታ ከ40 ቀን በኋላ አለቃ ይሆናል። የረጋ ደም ማህፀን ግርግዳ ላይ የተንጠለጠለ ማለት ነው። ከዛ በኋላ ሙድጋ ይሆናል። 40 ሲደመር 40 80 ሆነ። ከዛ ሙድጋ ይሆናል። ሙድጋ ጭብጥ ስጋ አይነት ማለት ነው። ለተጨማሪ 40 ቀናት 120 ቀናት ثم
ከዚህ በኋላ يؤمر الملك بنفخ الروح استنفاسን በመንፋት ጽንስ ውስጥ የታዘዘው መልአክ استنفاسን ይነፋበታል እንቅስቃሴን ይጀምራል خلق الإنسان من علق اقرأ አንብብ وربك الأكرم እነሆ ጌታ ከማንም በላይ ቸር ከማንም በላይ ለጋስ ነው الذي يانوس علم بالقلم በብዕር ያስተማረ መላእክት ይጽፋሉ والقلم وما يسطرون ይላል የሰው ልጅ ሐሳቡን በብዕር እንዲገልጽ እንዲጽፍ አላህ አስችሎታል علم بالقلم القلم ብዕር የሚባለው ነገር ለየት ያለ ክብር ተሰጥቶታል ስለዚህ እኛና ቀለም ከተለያየን ልቅናችን ወረደ ማለት ነው አላህ በቀለም ምሏል والقلم وما يسطرون ብሎ ለዚህ መጽሐፍ የተደነቀ ነው ለዚህ እጆቻችን ሊጽፉ ይገባል الذي علم بالقلم علم الانسان የሰው ልጅ አስተማረው ማለም يعلم የማያውቅ የነበረውን ነገር አስተማረው الرحمن علم القرآن خلق الإنسان علمه البيان زي الله يسوي لج والله أخرجكم من بطون أمهاتكم لا تعلمون شيئا الله كأناتاችሁ ማፀን ሆድ አወጣችሁ አንዳችንም ነገር ማታውቁ ስትሆኑ ከዚህ በኋላ ግን علمه البيان የሰው ልጅ የተሳካ ንግግርን አንደበተ ርቱዕነትን አላህ አስተማረው ማለም يعلم ከላ የሰው ልጅ እንዲህ ነው የማያውቅ ሲሆን አላህ ያስተማረው ደካማ ሲሆን አላህ ያጠነከረው ከላ የሰው ልጅ ይቆጠብ ይከልከል እንዲህ ሊሆን አይገባም ኢነል ኢንሳና አይል ካፊራ ከሃዲ የሆነው የሰው ልጅ ለየጥጋ ድንበርን ያልፋል ድንበርን ይዘላል አራአሁ استغنا አይ አራአ ነፍሰሁ استغنا ራሱን የተብቃቃ አድርጎ ያየ ጊዜ በስልጣን ያየለ ገንዘቡ የበረከተ ሆኖ ራሱን ባየ ጊዜ አራአሁ استغنا ያኔ ድንበር ያልፋል አፉ ለከት አይኖረው እጅግሩ ወንጀልን ይደፍራል ان الانسان لا يطغى الرآه استغنى ان الى ربك الرجع انه الرجع መመለስ ወደ ጌታህ ነው መመለስ ወደ ጌታህ ነው ከዛን በመድር ቆይታ የሰው ልጅ ባሳለፈው አላህ ይገመግመዋል ብሎም ይመነዳዋል አራይተ الذي ينهى አለ አራይተ አየኸውን አንተ የሰው ልጅ الذي ينهى ያንን የሚከለክለውን عبدን اذا صلى ባሪያን የሚከለክልን اذا صلى በሰገደ ጊዜ ይሄ ተባለበት ሰበብ አለው ነብዩ ሰለላሁ ዐለይሂ ወሰለም በካዕባ ውስጥ ይሰግዱ ነበር ጡፈይል ኢብኑ ዐምር እንደሚናገረው ወራአይቱ ረጁላን يصلي صلاة غير صلاتنا አንድን ሰው አየሁት ጡፈይል ኢብኑ ዐምር አደውሲ ሰላትን ይሰግዳል ከኛ ሰላት ለየት ያለን ነብዩ ሰለላሁ ዐለይሂ ወሰለም የሚሰግዱት ወደ ካዕባ ዙረው ተቅጣጭተው ግን የሚሰግዱት ለአላህ ነው ወይ الله جل وتعالى فولي وجهك شطر المسجد الحرام اسكيلاچو درس አካላቸው በመስጂድ الحرام ሆኖ كان متوجها الى بيت المقدس ወደ بيت المقدس የተቅጣጩ ሆነው ለዚህ ነው يصلي صلاه غير صلاتنا ያሉት እንዲያለን ሰላት ስክሰግድ ባይህ አናትህን ፈጠፍጠዋለሁ ብሎ ዝቶባቸዋል አምር ኢብኑ ሂሻም አቡ ጃህል ከለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ ላይ ሳሉ ትልቅ ድንጋይን አነሳና እዩኝማ እንዴት አርጌ ራሱ እንደምፈረክሰው ብሎ ወደሳቸው ሲቀርብ አንደኛ ድንጋዩ አለቀው ይላል እጁ ላይ ይጣበቃል ሁለተኛ ወደ ኋላ እየተንደረደረ ተመለሰ ምን ሆነህ ነው
አባ ሂሻም አበል ሐከም ሲሉት ተውኝ ያየሁትን አይቻለሁ እኔ ተውኝ አለ። ምን አየህ? አንዳችም ያህል ግመል አፉን ከፍቶ ሊውጠኝ ቀረበ። ይሄን አይቼ ነው በእጄ እየተከላከልኩ ወደኋላ የሸሸሁት አለ። ዝም በል ምንም አላየህም ፈርተህ ነው ቡካታ ማሉት። እሱ ግን እውነት ነው ያየው። ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ሲጠየቁ እነኛማ መላእክት ነበሩ ለውደና ለተخطفته الملائكه ቢቀርብ ወደኔ መላእክት ይባጠቁት ነበር ይቆራርጡት ነበር። አላህ ጠብቋቸዋል ነብዩን ሰለላሁ ዐለይሂ ወሰለም። ታዲያ አራይት የሰው ልጅ ወይ አየህን الذي ينهى ያንን የሚከለክል የሆነውን ሰው አብደን ባሪያውን ሙሐመድን ሰለላሁ ዐለይሂ ወሰለም اذا صلى እሱ በካባ ይሰግድ በነበረበት ጊዜ ሁለተኛ የዚህ አይነት ሰላትን ብሰግድ አሳያለሁ እዚህ እንዳትቀርብ ደግሞ ተከታዮች አሉኝ ብዙ እነሱን ሰብስቤ ምን እንደማደርግህ ታያለህ ሲል ዝቶባቸዋል። አራአይተ እስኪ የሰው ልጅ ወይ ፍረድ ኢንካና አለል ሁዳ ይሄ ባሪያ ሙሐመድ ሰለላሁ ዐለይሂ ወሰለም ኢንካና አለል ሁዳ በቀጥተኛው መንገድ ላይ የሆነ እንደሆነ እርሱ ሊከለከል ይገባልን? ኢንካና አለል ሁዳ እሱ በቀጥተኛው መንገድ ላይ የሆነ እንደሆነ ሊከለከል ይገባልን? አው አመረ ቢተቅዋ ወይ ደግሞ ሰዎችን አላህን ፍሩ ተጠንቀቁ ብሎ በተቅዋ ያዘዘ ጊዜ መከልከል ነበረበትን? አራይተ እስኪ ደግሞ አየህን እንከዘበ ወተወላ ይሄ ከልካዩ አቡል ሐከም የሚሉት አቡ ጀህል ማለት ነው። እንከዘበ እሱ ያስተባበለ እንደሆነ ወተወላ عن طريق الإيمان كأمنتم من قد يعفقفق اندهونا سايقطع للزلل يقبال تلاله አይገባም ሊቀጣ ይገባል። አለም ያዕለም አያውቅም እንደሱ እንዲሊል ምን አስደፈረው? ቢአን አላህ የራ አላህ እሱ የሚሰራውን ሁሉ የሚያይ መሆኑን አላወቀምን? ከላ ከዚህ ድርጊቱ ይቆጠብ ይከልከል። ለኢለም ينتهي እሱ ከዚህ ድርጊቱ ማይቆጠብና ማይከለከል ከሆነ ለነስፈዐን ነበረ አስሉ ለነስፈዐን አይ ለናእኹዘን አጥብቀን እንይዛለን። ከዛም መጀመሪያ ለነስፈዐን ከሚለው ኑን ሙኸፈፋ ሆነች ሙሸደዳ የሆነችው ሙኸፈፋ የሆነችው ኑኑ ሳኪን ደግሞ ወደ ተንዊን ለነስፈዐን ቢናሲያ ከዚህ ለነስፈዐን አጥብቀን እንይዛለን ቢናሲያ ናሲያ ማለት የአናት የፍለፊቱ ክፍል ነው። የጭንቅላት የፍለፊቱ ክፍል ናሲያ ይባላል። ለዚህ አናቱን ግንባሩን ያንን እንይዘዋለን። እንደዛ የተባለበት ሱብሃንአላህ ጭንቅላት ሶስት ክፍሎች አሉት። ሴሬብረምና ሜዱላ። ለዚህ የማሰብ ችግር የመፍታት ሴራ መዶለት ሸር መቋጠር እዛ ነው የሚሰራው ሴሬብረም ላይ ማለት ነው። ለዚህ ያንን ሸር የሚጎነጉነውን የሚዶልተውን እሱን አናቱን እንይዘዋለን አለ አላህ ሱብሃንአላህ። ለነስፈዐን ቢናሲያ ናሲያቲን ያችን አናት እንይዛለን ካዚበቲን ውሸታም የሆነችውን ኻጢአ በወንጀል የተሞላችውን ጭንቅላቱን እንይዘዋለን። ደግሞ እኔ ማታውቀኝ ከሆነ ከመካ ሹማምንት ተጠቃሹ ነኝ። በዚህ እነኚህን የኔን ተከታዮች ሎሌዎች አሰፍርብሃለሁ ብሏቸዋልና አላህ ሲያሾፍበት ፈልየድዑ ናዲያ እስቲ ክለቡን ሸንጎቹን ይጥራሱ። ደግሞ ሰነድዑ ዘባኒያ ይሄ ሙቃቢል የሆነ ነው። ሰነድዑ ዘባኒያ እኛ ደግሞ የጀሃነም ዘበኞችን እንጠራለን ይላል። የአቡ ጀህል ሸንጎች ሰዎች በጣም ቁጥራቸው አናሳ ደካሞች ናቸው። አንድ የጀሃነም መልአክ 70,000 ሰዎችን በአንዴ መዝገን ይችላል።
ለዚህ ሰነድዑ ዘባንየተ ይሄ ዘባንየተ ጀሃነም የጀሃነምን ዘበኞች ደግሞ እንጠራለን እስቲ ተጋጠሙ لا إله إلا الله كلا يقطب يكلكل አያዋጣውም لا تطيعه ይሄን ሰው አትስማው አትታዘዘው ይልቁን ወስጁድ ለጌታ ስገድ ወቅተሪብ መልካም ስራን በመስራት ወደ ጌታ ተቃረብ ይላቸዋል